የአርሲ ዩኒቨርሲቲ ከተቋሙ ማህበረሰብና ከጤናው ዘርፍ የተውጣጡ ባለድርሻ አካላትን ያሳተፈ ስድስተኛውን ዙር የአረንጓዴ አሻራ መርሃ ግብርና የነጻ የሕክምና በጎ ፍቃድ አገልግሎት አስጀመረ። በዕለቱ ከ5000 በላይ ችግኞች የተተከሉ ሲሆን በነጻ ሕክምና ከ20000 በላይ ዜጎች ተደራሽ ለማድረግ ታቅደዋል። ሊያድጉማ የከፍተኛ የትምህርት ተቋማት ከተጣለባቸው የትምህርት ምርምር ኃላፊነት ባሻገር የማህበረሰባቸውን የዕለት ተዕለት ችግሮች የመቅረፍ ሚናቸው እየጎላ ይገኛል። የአርሲ ዩኒቨርሲቲም ይህንኑ አሰራር በመከተል አጠቃላይ ማህበረሰቡን ተጠቃሚ የሚያደርግ የተቀናጀ የበጎ ፍቃድ አገልግሎት በይፋ አስጀምሯል። በተከታታይ ቀናት የነጻ ሕክምና ዘመቻ በርካታ የአካባቢው ነዋሪዎችም ወደ አሰላ ሪፈራል ሆስፒታል በመምጣት የጤና ምርመራ አድርገዋል። በዚህ መርሃ ግብርም በተለይም በስፋት የሚስተዋሉ የደም ግፊት፣ የስኳርና የአይን ህመም ልየታ ምርመራዎች በነጻ እየተካሄደ ይገኛል። አገልግሎቱን ያገኙ የአካባቢው ነዋሪዎች የተደረገላቸው ድጋፍ ከፍተኛ የሕክምና ወጪን ያቀለለላቸው ስለመሆኑ ገልጸዋል። ምርመራ ጥሩ ነው። የበጎ አድራጊነታቸውም በጣም ተመችቶኛል። ደስ የሚል ነው። ላላምና ጅራለ ላላማ ጅራኒ እኛም እየታየን ነው፣ እነሱም እያዩን ነው። ከተመረመሩት ሴቶች እኔ የመጀመሪያዋ ነኝ። በምርመራው በጣም ደስተኛ ነን። የአርሲ ዩኒቨርሲቲ አሰላ ሪፈራል ሆስፒታል በተቋሙ ስር የሚገኙ ዋና ዋና የማህበረሰብ አገልግሎት መስጫ አንዱ እንደመሆኑ በእንደዚህ አይነት ሰፊ የሀገር አቀፍ እንቅስቃሴዎች ላይ ቀደምት ሚናውን ሲወጣ ይስተዋላል። እየተካሄደ የሚገኘው የሕክምናና የደም ልገሳ መርሃ ግብርን ማስመልክተው ማብራሪያ የሰጡት የአሰላ ሪፈራል ሆስፒታል ዋና ስራ አስፈጻሚ ዶክተር ጋዲሳ ደጀኔ በዘመቻው ከ20000 በላይ ዜጎች ነጻ ሕክምናን ለመስጠት ታቅዶ ወደ ስራ መገባቱን ገልጸዋል። ዶክተር ጋዲሳ አክለውም በተለይም ለከፍተኛ ወጪ የሚዳረጉና ቅድመ ልየታ የሚያስፈልጋቸው የህመም አይነቶች ላይ ትኩረት መደረጉን ጠቁመዋል። በሚሊየን የሚቆጠር ወደ ብር ሲመነዘር ሚሊየንስ ነው የሚሆነው። እኛ እንደ ዩኒቨርሲቲ እስከ 20000 እና ከዛ በላይ ነጻ ሕክምና ምርመራ ለመስጠት አቅደናል። ወደ 250 ሺህ ችግኞች እንደሚተከሉ ደም ልገሳም ደግሞ 500 ዩኒት እንደዚህ ሲገኝ ለወላድ እናት ለዚህ ደም ችግር እንደሆነ ይታወቃል። ለዛ ይሆናል ማለት ነው። በአጠቃላይ ከአምና አንጻር ዘንድሮ እስከ 20000 ከዛ በላይም ድረስ ነጻ ሕክምና ምርመራ ብቻ እንደምናደርግ ነው የምናስበው። ግን ከዛ በላይም እንደምናሳካ ደግሞ ባለሙሉ የማህበረሰብ ጤናን ከመደገፍ ጎን ለጎን ለአካባቢው ጥበቃ ዘላቂነት ያለው ትኩረት የሰጠው ይህ መርሃ ግብር ስድስተኛ ዙር ሀገር አቀፍ የአረንጓዴ አሻራ ዘመቻን በይፋ አካቷል። አርሲ ዩኒቨርሲቲው በራሱ የችግኝ ማፍያ ጣቢያ ለምግብነት፣ ለንግድ፣ ለደን ልማትና ለውበት አገልግሎት የሚውሉ ከ185000 በላይ የተለያዩ የችግኝ ዝርያዎችን ያዘጋጀ ሲሆን በዕለቱም ከ5000 በላይ የቡና ችግኞችን ተተክለዋል። የአርሲ ዩኒቨርሲቲ ፕሬዚዳንት ዶክተር ፍቃዱ ምትኩም ዩኒቨርሲቲው የሚያካሂዳቸው የበጎ ተግባር ስራዎችን ከተለመዱ የማህበራዊ ድጋፎች ባሻገር የህብረተሰቡ የረጅም ጊዜ የኢኮኖሚ አቅም የሚያሳድጉ የችግኝ ዝርያዎች በተለይም በቡና ልማት ላይ ትኩረት አድርጎ እየሰራ እንደሚገኝ ገልጸዋል። ቡና መትከል ጀምርነው አምና ነው። እንዳያችሁት አምና ወደ 2000 ቡና ነው የተከልነው። አንድም አልደረቀም። ቡናዎቹ ደግሞ ቶሎ ውጤት የሚያስገኙ ናቸው። ስለዚህ ዘንድሮም ቡና ነው እየተከልን ያለ ነው። ቡና ደግሞ እንደምታውቁት ትልቅ የአረንጓዴ ወርቅ የሚባል እኛ ወደ ውጭ የምንልክ በተለይ የአረንጓዴ አሻራ ከተጀመረ በኋላ ስለዚህ እዛ ላይ አሁንም ጠንክረን ብንሰራ ካለን አቅም አንፃር ደግሞ ያለንን አቅም የተጠቀምንበት በጣም ጥቂት ስለሆነ ብንሰራበት ብናስፋፋ አረንጓዴ አሻራችንን ወደሚበሉ ነገሮች ብናተኩር በተለይ እነዚህ ኤክስፖርት የሚደረጉ እንደነ ቡና እንደነ አቮካዶ ላይ አትኩረን ብንሰራ ብዙ እመርታ መፍጠር እንችላለን ማለት ነው። አርሲ ዩኒቨርሲቲ የአካባቢ ጥበቃን ዘላቂነት ከህዝብ ጤና ደህንነት ጋር በማቀናጀት የሚያካሂዳቸው መሰል የማህበረሰብ አገልግሎት መርሃ ግብሮች በተጠናከረ መልኩ እንደሚቀጥልበት አረጋግጧል።